4-3-3 የሚመስል ምናልባት መሃል ላይ የፖዚሽን ለውጥ አለው። ነገር ግን በዚህ ሱዳኑ 4 ቁጥር ሁሴን የሶማሌውን 4 ቁጥር ሁሴን ነበር የተመለከትነው። ደቡብ ሱዳኖች ጥሩ ቦታ ላይ ኳስ አግኝተዋል። ነገር ግን አማካይ ክፍል ላይ ኳስ ተቀምጧል። አሁንም ሶማሌዎች ጥሩ ቦታ ላይ፣ ነገር ግን ድንቅ የመከላከል ሂደትን ነው ከሶማሊያ ተጫዋቾች ከደቡብ ሱዳን ተጫዋቾች የተመለከትነው። ደቡብ ሱዳኖች መከላከል ላይ ሙባረክ እንደምናስታውሰው የባለፈው ጨዋታ ላይ እጅግ በጣም ጥሩ ቦታ ላይ አብዲ አስቆጠረ። ዋው! አብዲ የሚገርም ጎል፣ ያልተጠበቀ ጎል ነው ያስቆጠሩት። ምን አይነት ልጅ ነው ይህ ልጅ! በዚህ ውድድር ላይ ክስተት የሆነ ልጅ ነው። የመጀመሪያውን ግብ የፍጻሜ ውድድር ላይ ያስቆጠረ። ባለፈው እንደምናስታውሰው እየተመራች በነበረችበት ሰዓት ላይ ሶማሊያ ግብ አስቆጥሮ ቡድኑን አቻ አድርጎ በመለያ ምት ወደ ፍጻሜ እንድታልፍ የረዳው ይህ ተጫዋች አብዲ በሚገርም ፍጥነት ባለፈው ግብ አስቆጥሮ ነበር። ዛሬም ደገመው፣ አስቆጠረ። የሚገርም አጋጣሚ ነው። አብዲ የሶማሊያ ከ17 ዓመት በታች ብሔራዊ ቡድን በፍጻሜ ጨዋታ ቀዳሚ ያስደረገችውን ግብ አስቆጥሯል። አብዲ የሚገርም ልጅ ነው። በጣም በዚህ ውድድር ላይ ምናልባትም በግል ክህሎቱ በጣም አስደናቂ ከሚባሉ ተጫዋቾች መካከል አንዱ ነው አብዱልሃፍ። በተለይ የመጀመሪያው አጋማሽ ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩት የደቡብ ሱዳን ብሔራዊ ቡድን ነበር ተጭኖ ሲጫወት የነበረው። ያንን የጨዋታ ሂደት ነው በሁለተኛው አጋማሽ መጀመሪያ ደቂቃዎች ላይ ቆጠረ። ደቡብ ሱዳን በ15 ቁጥሩ አጆሎ ሞሮ አማካኝነት አቻ የሚያደርጋቸውን ግብ እጅግ በጣም Sudan Kusini gol moja baada moja. Sasa hivi ni moja baada ya kurudi tu kutoka katika sehemu ya kupumzika. Ni dakika 3 ambazo zimeisha tayari. Sudan Kusini imeshaingiza goli moja, kwa hiyo sasa hivi ni moja Somalia na Sudan Kusini moja. Karibu na uendelee mtangazaji. በአጆሎ ሞሮ አማካኝነት ከረፍት መልስ ፈጣን የሆነ በ4 ደቂቃዎች ውስጥ አቻ የምታደርጋቸውን ግብ ምን ተመክረው ቢገቡ ነው መልበሻ ክፍል ውስጥ? የመጀመሪያ አጋማሽ መጠናቀቂያ ደቂቃዎች ላይ ያሳዩት የነበረው የጨዋታ እንቅስቃሴ ይህንን ውጤት ሊያመጡ እንደሚችሉ አመላካሽ ነው። ምክንያቱም በጣም ነበር ተጭነው ለመጫወት ሲሞክሩ የነበሩት። በአንጻሩ የሶማሊያ ብሔራዊ ቡድን ከዚህ በፊት ስናየው የነበረውን ጠንካራ የተከላካይ ክፍሉን ለማጠናከር ነው ሲጫወት የተመለከትነው። አሁን ከዚህ በኋላ ከቅድሙ የተለየ በጣም አጓጊና ማራኪ ጨዋታ ምናይ ነው የሚመስለኝ። ምክንያቱም አንድ እኩል ሆነዋል ሁለቱም ቡድኖች አንድ ግብ አስቆጥረው። ስለዚህ የተለየ የጨዋታ እንቅስቃሴ የተለየ አስደናቂ የእግር ኳስ የምንመለከት ነው የሚመስለኝ። በትክክል ምክንያቱም ሁለቱም ቡድኖች አንድ አቻ ናቸው። ከዚህ በኋላ በሚኖሩ ደቂቃዎች ላይ ደግሞ ተጨማሪ ግቦችን አስቆጥረው ማሸነፍ ይፈልጋሉ። ለዚህም ሁለቱም ቡድኖች ቀደም ሲል የተቆጠረችውን ግብን የተመለከትነው ማሪዮ አልባኖ ለኦባማ ሰጠ። ኦባማ አሻማ። እሱ ያሻማውን ኳስ አረጋግቶ ለአጆሮ ሰጡት። መልሶ አጆሮ ድንቅ ጎል በግራ እግሩ 15 ቁጥሩ አጆሎ ሞሮ አቻ የምታደርጋቸውን ግብ አስቆጥሯል። በርከት ያሉ ተጫዋቾች እግር አንዱ ነው ግን አሁን ተሳሳተ። ገና አውርቼ ሳልጨርስ ሩብ ቦታ ላይ ኳስ እየገፉ ይገኛሉ ሶማሌዎች። አብዲ እንዴት ያለ ኳስ ነው ያቀበለው ለ21 ቁጥሩ። ጥሩ ቦታ ተቆጠረ። ሶማሌዎች ሁለተኛውን ጎል በአብድራህማን ዳሂር አማካኝነት አስቆጠሩ። የሚገርም ጎል፣ የሚገርም አካሄድ፣ በሚገርም ቅንጅት ወደፊት ያመሩት የሶማሊያ ከ17 ዓመት በታች ቡድን ተጫዋቾች ሁለተኛውን ግብ አስቆጠሩ። 2-1 በሆነ ውጤት የሶማሊያ ከ17 ዓመት በታች ቡድን ጨዋታውን እየመራ ይገኛል። ለዚህ ግብ መገኘት የጨዋታው የዚህ ውድድር ክስተት አብዲ መሐመድ acaballet kazabuhala usiyo akabalon kwasi Abdurrahman Dahir wada gibnet Abdurrahman Dahir goli la pili kabisa limeingizwa na mchezaji kutoka Somalia. Somalia sasa hivi inahesabu goli mbili kwa moja kutoka Sudani Kusini. Bwana Abdulhamid ndiye ameingiza goli sasa hivi, goli la pili. Mpira hapa unaendelea, mchuano kabisa mkubwa ambao hujawahi kutokea kati ya timu hizi mbili, timu ya Somalia, timu ya taifa ya Somalia. Bwana Abdi amepewa namba 21 amepewa kadi kwa sababu amevua jezi alipoingiza goli. Kwa hiyo
kadi tayari bwana Abdurrahman kutoka Somalia. Mchuano unaendelea hapa uwanjani hapa Addis Ababa Ethiopia. Karibu mtangazaji. ኢድሪስ ቢላል ነበር ያቀበለለት። ኢድሪስ ቢላልና አብዱራህማን ሀፍቴ ነበራቸው ጥምረት ለዚህ ግብ መገኘት ትልቁ ሚና ተወጥቷል። አሁን and also has come very well, so he's doing very well. But again, don't forget to watch us live. We are live on Facebook and YouTube, Walter Media Communication. We also want to say thank you to Ethiopia to host this Sekafa under 18 years. Go! አልተቆጠረም። ምናልባት መስመር ከታብና አስቀምጥ መልካም ነው። ቅጣት ምቱ ተመታ። ግብ ጠባቂው አዳነው 21 ቁጥር ያለ ጥርጥር ያለ ምንም ጥርጥር ጎል ነበረ። አልገባም። ምናልባት ግን አሁንም ቢሆን አነጋጋሪ ነገር አለ። ድጋሚ በምስል ምዝበታ እስኪ አይተን በተረጋጋ መልኩ ምስል ማየት የምንችል ከሆነ ትክክለኛው ነገር እንናገራለን። አሁን ግን ደቡብ ሱዳናውያንንም አናስቀይምም። አልገባም። ትልቁ ችግር ምንድነው? አሁን ደቡብ ሱዳን በሙሉ ጥሩ ቦታ ኳስ አግኝቷል። ሶማሌዎች አስቆጠረ። ራሱ 9 ቁጥሩ የሚገርም አጋጣሚ ዳሂር ደስታቸውን ገለጹ። አብዲያዲ ዳሂር ለራሱ ሁለተኛ ለቡድኑ ሶስተኛውን ጎል አስቆጠረ። የሚገርም ጨዋታ። የደቡብ ሱዳኑን ጎል ስንከራከር ሶማሊያዎች ሶስተኛ ግብ አስቆጠሩ። ደጋፊው ተነሳ፣ ደስታውን እየገለጸ ነው። የሚገርም አጋጣሚ 3-1 በሆነ ውጤት ሶማሊያ ይህንን ጨዋታ እየመራች ትገኛለች። የሚገርም ነው። ደጋፊው እየተደሰተ ይገኛል። ተጫዋቾቹም ከአሰልጣኝ ቡድን አባላት ጋር ደስታቸውን ገልጸዋል። የሚገርም አሳዛኝ ማስደሳችም አጋጣሚ በዚህ ቅጽበት ተመልክተናል። የሶማሊያ ብሔራዊ ቡድን በእግር ኳስ ታሪኩ ደማቅ የሚባለውን ታሪክ ለመጻፍ ተቃርቧል። ጨዋታው ከተጀመረ የሁለተኛው አጋማሽ 27 የሚሆኑ ደቂቃዎች ተቆጥረዋል። 3-1 በሆነ ውጤት እየመራ ነው የሶማሊያ